ማንም አያውቅብኝም ብለህ የያዝከውን የራስህን ሚስጥር ልነግርህ እንደሆነ ስታውቅ ምን ተሰማ? ይህንን ቪዲዮ የከፈትከው ስለ እኔ ምን የሚያውቀው ነገር ቢኖር ነው በልበ ሙሉነት ሚስጥርህን ልንገርህ የሚለው ብለህ ሊሆን ይችላል። እንግዲያውስ ስማኝ። አሁን ይህንን ድምፅ እየሰማ ያለው በአጋጣሚ አይደለም። ምናልባት ብቻህን ወይም ደግሞ በሰዎች ተከበህ ነገር ግን በውስጥ ብቸኝነት እየተሰማ ይህንን ድምፅ ለማዳመጥ መርጠሃል። ዛሬ በአንተና በእኔ መካከል አንድ ትልቅ እውነት አለ። በአካል አንተዋወቅም፣ ስምህን አላውቀውም፣ የት ቦታ ላይ ሆነ ይህንን ድምፅ እንደምትሰማውም አላውቅም። ነገር ግን ማንም ሊደርስበት ባልቻለው ማንነት ውስጥ ገብቼ ምናልባትም አንተ ራስህ ጮክ ብለህ ለራስህ ለመናገር የምትፈራቸውን 10 የራስህ ሚስጥሮች እነግርሃለሁ። አይኖችህን ቀና አድርግና በጥልቀት አስብ። በየቀኑ ጠዋት ስትነሳ ለዓለም የምታሳየው አንድ ገጽታ አለህ። ያ ጠንካራው፣ ሳቂታው፣ ሁሉንም ነገር የተቆጣጠረውና የማይበገረው ማንነትህ ነው። ነገር ግን ማታ መብራቶች ሁሉ ጠፍተው ስልኮችን አስቀምጠህ ዓለም በዝምታ ስትዋጥ ብቻህን የምትጋፈጠው ሌላ ማንነት አለ። ያ ማንም ሰው የማያውቀው ማንም ያላየው እውነተኛ አንተ ነህ። ዛሬ እኔ የምናገረው ስለዚያኛው ማንነት ነው። የሚገርምህ እኔ እነዚህን ነገሮች ስናገር ይህ ሰው እንዴት በትክክል እኔን አወቀኝ ብለህ ልትገረም ትችላለህ። ነገር ግን ያስማት አይደለም፣ የሰው ልጅ የስነ ልቦና ጥልቀት እንጂ። ሰው መሆን ማለት በአንድ ትልቅ ተውኔት ውስጥ መኖር ማለት ነው። እያንዳንዳችን የራሳችንን መድረክ ይዘን እንንቀሳቀሳለን። ብዙ ጊዜ በዙሪያችን ያሉ ሰዎች እኛን የሚረዱን በምናሳያቸው ፈገግታዎች፣ በምንቀልዳቸው ቀልዶች ወይም ደግሞ በምናከናውናቸው ስራዎች ብቻ ነው። እንዴት ነህ ተብለህ ስትጠየቅ ደህና ነኝ እግዚአብሔር ይመስገን ብለህ የምትመልሰው መልስ ከጀርባው ምን ያህል የድካምና የሀሳብ ማዕበል እንዳለበት የሚያውቅልህ ሰው ያለ አይመስልም። እውነታው ግን በውስጥ ከፍተኛ የሆነ የስሜት መዛባትና የአእምሮ መርበትበት አለ። ማታ ማታ አልጋ ላይ ስትተኛ የምታስባቸው ስፍር ቁጥር የሌላቸው ሀሳቦች፣ ወደፊት ምን ሆናለሁ የሚለው ስጋት፣ የሰው መበላለጥና ፉክክር የሚፈጥርብህ ጫና፣ አንዳንዴም ብቻህን የመቅረት ፍርሃት ውስጣዊ ሰላምህን እየነሱ እንደሆነ አውቃለሁ። ራስህን ከሌሎች ጋር እያወዳደር እነሱ የደረሱበት ቦታ እኔ ለምን አልደረስኩም ብለህ በራስህ ላይ የምትፈርደው ፍርድ ሁልጊዜ ያቆስልሃል። ይህ ስሜታዊ ድካምና ራስህን የመጠራጠር ስሜት አንተ ብቻ የሚሰማ እንዳይመስልህ። ዛሬ እነዚህን በውስጥ ደብቀህ የያዝካቸውን ነገር ግን ሕይወትህን እየመሩ ያሉትን 10 ሚስጥሮች አንድ በአንድ እንፈታቸዋለን። አንደኛው ሚስጥር ከሰዎች እይታ በስተጀርባ የምታደርገው ከመጠን ያለፈ ማሰብ ወይም ደግሞ ኦቨርቲንኪንግ። ሰዎች አንተ ሲያዩ ውሳኔዎችን በቀላሉ የምትወስን ወይም ደግሞ ሕይወትህን አቅልለህ የያዝክ ሊመስላቸው ይችላል። ነገር ግን ያንተ ትልቁና ማንም የማያውቅልህ ጦርነት በአእምሮ ውስጥ የሚካሄደው ከመጠን ያለፈ ማሰብ ነው። አንተ ለአንድ ተራ ነገር እንኳን ስፍር ቁጥር የሌላቸውን መንገዶችና ውጤቶች የምታሰላስል ሰው ነህ። አንድ ሰው የተናገራትን አንዲት ተራ ቃል ወይም ደግሞ ያሳየህን መጠነኛ የፊት ገጽታ ለሰዓታት አንዳንዴም ለቀናት በአእምሮ ውስጥ ስትመላልሰውና ስትተነትነው ትኖራለህ። ለምን ያንን አለኝ? ምን ለማለት ፈልጎ ነው? እኔ ላይ ቅር የተሰኘበት ነገር አለ እያልክ ራስህን ትጠይቃለህ። ይህ ከመጠን ያለፈ ማሰብ አእምሮን ያደክመዋል፣ ሰላምህን ይነሳል። በምሽት እንቅልፍ የሚነሳ እኮ ያላለቁ የሀሳብ ሰንሰለቶች በአእምሮ ውስጥ ስለሚረብሹ ነው። ይህ የሚሆነው ሕይወትን በጥልቀት ስለምትረዳና ነገሮች እንዲበላሹ ስለማትፈልግ ነው። ነገር ግን ይህ ጥንቃቄ ራሱ እስር ቤት እየሆነብህ መጥቷል። ሁለተኛው ሚስጥር ስሜትህ በደከመበት ሰዓት የምታሳየው የሐሰት ጥንካሬ። ሁልጊዜ ለሰዎች ደራሽ መሆን ትወዳለህ። ሌሎች ሲያዝኑ ልታጽናናቸው፣ ሲቸገሩ ልትደርስላቸው፣ ሲደክሙ ልታበረታታቸው ትሮጣለህ። በሰዎች ዘንድ አንተ እንደ ጠንካራ ምሰሶ ነው የምትታየው። ነገር ግን ያንተ ሚስጥር አንተ ራስህ ተደግፈ የምታለቅስበት ትከሻ እንደናፈቀ ነው። ጮክ ብለህ አትናገረው እንጂ በውስጥ በጣም የዛልክባቸው እባካችሁ እኔንም የሚረዳኝ ሰው ይኑር ብለህ የጮክባቸው ቀናቶች አሉ። ስሜትህ ተሰባብሮ ውስጣዊ አቅም አልቆ እንኳን ለሰዎች ግን ያንን የተለመደው ጠንካራ ገጽታን ታሳያለህ። ምክንያቱም ደካማ ሆነ መታየት አትፈልግም፣ ወይም ደግሞ ያንተን ችግር ተረድቶ ሊሸከምልህ የሚችል እውነተኛ ሰው በዙሪያ ያለ አይመስልህም። ይህ የሐሰት ጥንካሬ ግን በውስጥ ትልቅ ቁስል እየፈጠረ ነው። ሶስተኛው ሚስጥር ለውጥን እየፈለግ አለመረጋጋትን መፍራትህ ነው። አሁን ካለህበት ህይወት በላይ ትልቅ ቦታ መድረስ እንደምትችል ታውቃለህ። አሁን ያለህበት የሥራ ሁኔታ፣ የገንዘብ አቅም ወይም ደግሞ የኑሮ ደረጃ አንተን እንደማይመጥን በደንብ ትረዳዋለህ። በየቀኑ አዲስ ህይወት ለመጀመር፣ አዲስ ሥራ ለመስራት ወይም አዲስ ምዕራፍ ለመክፈት ትመኛለህ። ነገር ግን ሚስጥሩ አዲሱ ነገር ከመጀመር ይልቅ ያንን ተከትሎ የሚመጣውን አለመረጋጋትና አለማወቅ ትፈራዋለህ። ነገሮች ባይሳኩልኝስ? አሁን ያለኝን ባጣስ?
ሰዎች ምን ይሉኛል የሚሉትን ጥያቄዎች አሁን ባሉበት በተለመደው መንገድ እንድትቀጥል ያደርጓል። ምንም እንኳን ደስተኛ ባትሆንበትም ምቹ በሆነው የደህንነት ቀጠና ውስጥ እንድትቀመጥ ያደርጓል። ለውጥን ትፈልጋለህ፣ ነገር ግን ያልታወቀውን መንገድ መራመድ ያስፈራሃል። አራተኛው ሚስጥር በዝምታ የምታደርገው ራስን ከሌሎች ጋር ማወዳደር። ይህንን ሚስጥር ለማንም ሰው አትናገረው። በማህበራዊ ሚዲያ ላይ ስትዘዋወር ወይም በዙሪያ ያሉ ጓደኞችን ስታይ ህይወታቸው እየቀናቸው ወደፊት እየተራመዱ የሚፈልጉትን ነገር እያገኙ እንደሆነ ስታስተውል በውስጥ ትልቅ የቅናት ሳይሆን የሐዘን ስሜት ይፈጠራል። እነሱ በዚህ እድሜያቸው እዚህ ደረጃ ላይ ደርሰዋል፣ እኔ ግን አሁንም እዚያው ቦታ ላይ ነኝ እያልክ በዝምታ ራስህን ትወቅሳለህ። እነሱ ካንተ የተሻለ እድል ወይም የተሻለ አቅም እንዳላቸው አድርገህ ታስባለህ። ይህ ዝምተኛ ውድድር ውስጣዊ በራስ የመተማመን መንፈስን በየቀኑ እየበላው ነው። ያንተን ጉዞ ካንተ ማንነት ጋር ሳይሆን ከሌሎች ሰዎች የውጭ ስኬት ጋር በማነጻጸር የራስህ ዋጋ እያሳነስከው ነው። አምስተኛው ሚስጥር ከትኩረት ይልቅ ሰላምህን አብዝተህ መሻት። ሰዎች አንተን ትልቅ ቦታ ላይ ለማየት ስምህ ሲጠራ ወይም በሰዎች ዘንድ ታዋቂ ስትሆን ማየት ሊፈልጉ ይችላሉ። ምናልባትም በአንድ ወቅት አንተ ራስህ የሰዎችን ትኩረትና አድናቆት ትፈልግ ነበር። ነገር ግን አሁን ላይ ያንተ ትልቁ ሚስጥር ከማንኛውም ትኩረት፣ ጭብጨባ ወይም የሰዎች ስብስብ ይልቅ ውስጣዊ ሰላምህን አብዝተህ ትመኛለህ። ካላስፈላጊ ጭቅጭቆች፣ ከሰዎች ድራማና ትርጉም ከሌላቸው ወሬዎች ራስህን ማራቅ ትመርጣለህ። በጸጥታ የምታሳልፈው ጊዜ፣ ብቻህን ሆነ የምትጠጣው ቡና ወይም ሻይ፣ በሰላም የምትተኛበት ምሽት ከአንተ ትልቅ የሰው ስብስብ በላይ ዋጋ እንዳለው ተረድተሃል። ሰላምህን የሚረብሽ ማንኛውንም ነገር በዝምታ እየሸሸ ነው። ስድስተኛው ሚስጥርህ የተጎዳባቸውን ቃላት ለረዥም ጊዜ በአእምሮ መያዝ። አንተ ይቅር ባይ ልብ ሊኖሩ ይችላል። ሰዎችን በቀላሉ ይቅር ትላለህ፣ ነገሮችንም አልፈህ ትሄዳለህ። ነገር ግን ሰዎች በአንተ ላይ የተናገሯቸውን ክፉ ቃላት፣ ያሳዩን ንቀት ወይም የፈጸሙብህን ክደት ፈጽሞ አትረሳም። ከዓመታት በፊት አንድ የቅርብ ሰው የተናገረውን የሚያቆስል ቃል ዛሬም ድረስ በአእምሮ ውስጥ ልክ ትናንት እንደተናገረው ሆኖ ያስተጋባል። ያ ቃል ያሳደረብህ የስሜት ጠባሳ ዛሬም ድረስ በሰዎች ላይ እንዳታምን ወይም ደግሞ ሁልጊዜ ጥንቁቅ እንድትሆን አድርገዋል። እኔ ለዚያ ቃል የሚመጥን ማንነት አለኝ ብለህ ራስህ እንድትጠራጠር ያደረጉ እነዚያ የድሮ ቁስሎች ዛሬም ድረስ ሙሉ በሙሉ አልዳኑ። ሰባተኛው ሚስጥርህ ሕይወቴን በከንቱ እየፈጀው ነው የሚል ድብቅ ፍርሃት። በየቀኑ ትነሳለህ፣ ወደ ሥራ ወይም ወደ ትምህርት ቤት ትሄዳለህ፣ የተለመዱትን ተግባራት ታከናውናለህ። ነገር ግን ቀን በቀን በውስጥ የሚመላለስ አንድ ትልቅ ፍርሃት አለ። ሕይወቴን በከንቱ እየኖርኩት ነው፣ ጊዜ እየሄደ ነው፣ እኔ ግን ትልቅ የታሪክ አሻራ ሳላስቀምጥ የሚፈልገውን ሳላሳካ ዕድሜ ያልቅ ይሆን የሚለው ስጋት ሁልጊዜ ውስጣዊ ረፍት ይነሳል። ዓመታት በተቀያየሩ ቁጥር ይህ ፍርሃትህ እየጨመረ ይመጣል። ለሕይወትህ ትልቅ ትርጉም ትፈልጋለህ፣ ነገር ግን አሁን የምታሳልፋቸው ቀናት ያንን ትርጉም የማይሰጡ ሲመስልህ ሕይወትህን በከንቱ የማባከን ስሜት ይሰማሃል። ስምንተኛው ሚስጥር በሰዎች ተከበህ ሳለ የሚሰማ ጥልቅ ብቸኝነት። ብዙ ጓደኞች ሊኖሩ ይችላሉ። ከቤተሰብ ጋር ትኖር ይሆናል ወይም ደግሞ በየቀኑ ከብዙ ሰዎች ጋር ትገናኝ ይሆናል። ነገር ግን በሚገርም ሁኔታ በእነዚህ ሰዎች መሃል ሆነ እንኳን ብቻህን እንደሆንክ ይሰማሃል። ምክንያቱም በዙሪያ ካሉ ሰዎች ጋር የምታደርገው ግንኙነት ላዩን ብቻ የሆነ ያንተን ጥልቅ ስሜት፣ ሐሳብና ፍልስፍና የማይነካ ስለሚሆን ነው። ውስጣዊ ማንነትን አውጥተህ ብትናገር የማይረዱ ስለሚመስልህ ራስህን ታቅባለህ። በሰዎች መሃል ሆነ የባዕድነት ስሜት መሰማት፣ ማንም ሰው ከአንተ ጋር በነፍስ ደረጃ እንዳልተገናኘ ማሰብ ትልቅ ሚስጥራዊ ህመምህ ነው። ዘጠነኛው ሚስጥር ሳታስረዳ እንዲረዱ የመፈለግ ፍላጎትህ። ሁልጊዜ ስሜትህን፣ ፍላጎትህን ወይም ህመምህን ለሰዎች በቃላት ማስረዳት ይደክማል። አዝኛለሁ፣ ምክንያቱም ተጎድቻለሁ፣ ምክንያቱም እያልክ መተንተን ሰልችተዋል። ያንተ ድብቅ ምኞት አንድ ሰው ያለምንም ቃል በአይነ እይታ ብቻ በዝምታ ውስጥ ያለውን ህመም አይቶ ምን ሆነሃል? እኔ ካንተ ጋር ነኝ እንዲልህ ትፈልጋለህ። ድካምን ሳትናገር የሚያውቅልህ፣ ውስጣዊ ስብራትን ሳታሳይ የሚጠግን ሰው ትመኛለህ። ነገር ግን ይህ ባለመሆኑ ምክንያት ብዙ ጊዜ ራስን አግልለህ በዝምታ ትቀመጣለህ። አስረኛውና ስለ አንተ የማውቀው የመጨረሻው ሚስጥር ካለበት ህይወት በላይ ትልቅ አቅም እንዳለ ማወቅህ። ይህ ከአንተ ሚስጥሮች ሁሉ ትልቁና እጅግ በጣም ጠቃሚ እውነት ነው። አሁን ምንም አይነት ከባድ ሁኔታ ውስጥ ብትሆን፣ ምንም ያህል ብትወርቅ ወይም ምንም ያህል ብትደክም፣ በውስጥ ያለው ግዙፍ አቅም ታውቀዋለህ። አንተ ተራ ሰው እንዳልሆንክ፣ በውስጥ ትልቅ የጥበብ የጥንካሬና የስኬት ምንጭ እንዳለ ታምናለህ። የአቅምህ ገና ስላልወጣና በተግባር ስላልተመነዘረ ብቻ በውስጥ ቁጭት ይፈጠራል። አንተ ለአሸናፊነት፣ ለታላቅነትና ለደስተኛ ህይወት የተፈጠርክ ሰው እንደሆንክ
በጥልቀት ታውቀዋለህ። እነዚህን 10 ሚስጥሮች ስትሰማ በውስጥ ትልቅ መነቃቃት እንደተፈጠረ አውቃለሁ። ለምን ይመስላል እነዚህ ስሜቶች ደብቀ ይኖርከው? ምክንያቱም የሰው ልጅ ስነ ልቦና ሁልጊዜ ራሱን ከጉዳት ለመጠበቅ ይሞክራል። ስሜታችንን አውጥተን ስንናገር ሰዎች እንደ ደካማ ሊቆጥሩን ይችላሉ ብለን እንፈራለን። የማህበረሰቡ ጫና፣ የቤተሰብ እይታና በዙሪያችን ያሉ ሰዎች የሚጠብቁብን ነገር ሁልጊዜ ጭንብል እንድንለብስ ያስገድዱናል። በውስጣችን ትልቅ ጦርነት እየተካሄደ በውጭው ግን ሰላማዊ መስለን እንኖራለን። ነገር ግን ስሜትን አፍኖ መያዝ፣ በውስጣዊ ህመም ደብቆ መኖር መጨረሻው ራስን ማጥፋት ነው። እዚህ ላይ ማጥፋት ሲባል በአካል መሞት ብቻ አይደለም። ህልምህን መግደል፣ ደስታህን ማጣት እና በህይወት እያሉ እንደ በድን መሆን ማለት ነው። በስነ ልቦና የበሰሉና ስሜታዊ ብልህነት ያላቸው ሰዎች እነዚህን ድብቅ ስሜቶቻቸውን በግልጽ የሚጋፈጡ ናቸው። ራስን መዋሸት ስታቆም፣ ውስጣዊ ፍርሃትህንና ድክመትህን በግልጽነት አይተህ ስትቀበለው፣ ያኔ እውነተኛ ፈውስ ይጀምራል። ማንነትህን ለመለወጥ መጀመሪያ ማንነትህን ማወቅ አለብህ። ራስህን ከሌሎች ጋር ማወዳደር አቁም። ያንተ ብቸኛ ተፎካካሪ ትናንት የነበርከው ማንነትህ ብቻ ነው። በየቀኑ አዲስ ዲሲፕሊን፣ አዲስ አስተሳሰብና አዲስ በራስ የመተማመን መንፈስ ገንባ። ያ በውስጥ የምታውቀው ነገር ግን ደብቀ የያዝከው ታላቅ አቅምህ የሚወጣበት ጊዜው አሁን ነው። ሕይወትህን በሌሎች ሰዎች እይታና ፍላጎት መምራትህን አቁም። አንተ የራስህ ሕይወት ደራሲ ነህ። ብዕሩን በእጅ ያዝና አዲሱን የሚያምረውንና የተዋጣለትን ምዕራፍ መጻፍ ጀምር።